እንኳን ደህና መጣ ፍሬዘር። እንኳን ደህና ቆያችሁ ሁላችሁ። አቤላ ያመስል ሰሞኑን ያው የተነሱ ግርግሮች አሉ። የግርግሩ መልሴ ደግሞ አንተ የለቀከው የዩቲዩብ ፕሮግራም ነው። አይ ቲንክ ከ100,000 በላይ ሰብስክራይበር አለ ከዛ ዩቲዩብ ላይ። እኔ አሁን እንትንክን አይቼው አላውቅም ዩቲዩብክን እኔ ባላየውም፣ ግን ሰዎች የሚከታተሉት ሰዎች ሰብስክራይብ ያደረጉት ራሱን የቻለ የዩቲዩብ ቻናል እንዳለ ከዛ መረዳት ችለናል። እና እዛ ቻናል ላይ ያቀረብከው የቪዲዮ 47 ደቂቃ አይ ቲንክ 47 ደቂቃ 37 ደቂቃ የሚፈጅ ቪዲዮ አቅርበ ነበረ፣ በጋዜጠኛ ሶፎንያስ ጋር የተያዘ ማለት ነው። እና የተጻጻፋችሁት ሜሴጅ አለ። የተጻጻፋችሁት ሜሴጅ ብቻ ሳይሆን ከሜሴጁም ደግሞ ባለፈ ቮይስም አለ፣ ያወራክበት ቮይስ አለ። እና አንተንም ደግሞ ከኮንቴንት ጋር ተይዞ ራሱም ይሄ ልጅ እንደዛ ነው፣ በሌላ ጉዳይ ተጋጭተው ስሙን ለማጥፋት ነው ይህን ያደረገው የሚል ሰፊ ዘመቻ ከዛ ከአንተ ቪዲዮ ተነስቶ ተሰንዝሮብካል። እና የምትሰጠው ማብራሪያ መስማት እንችላለን። ኮመንት ላይ ያላችሁ ሰዎች አረጋጉት። የምትሰጠውን ማብራሪያ መስማት እንችላለን ከአንተ አንደበት። አንተ መናገር የምትፈልገውን ነገር አንድ 6 ደቂቃ 10 ደቂቃ 10 ደቂቃ ሰጥቻለሁ። 10 ደቂቃ ውስጥ የአንተን ሀሳብ እንስማ። ከዛ በኋላ ሰዎች ገብተው ከአንተ ከምታወራው ከሆነውም ነገር ጥያቄዎች ይሰነዝራሉ። አንተ ነገሮችን መመለስ ትችላለህ። ጠቅላላ ምን እንደተፈጠረ በአንተ አንደበት ንገረንና ከዛ በኋላ ከአንተም አንደበት ሰዎችም ከተፈጠረባቸው ጥያቄ አንጻር ነገሮችን መስማት እንችላለን። ኮመንት ይዘጋ የምትሉ ለምን ይዘጋል? ኮመንት ይረብሻል እንዴ? ችግር የለም። ያው ሀሳባችንን ሰበሰብ ብዘጋውም ችግር የለም። በቃ ችግርን የሚጻፍ አመሰግናለሁ እድሉ ስለተሰጠኝ። አቤላ እዚህ ውስጥ ያላችሁ ሁላችሁንም፣ ኤርሚ፣ ተወኙ፣ ጀርሚ፣ ዮናስ ሁላችሁንም እንዲሁም ላይቭ ላይ የተከታተላችሁ ያላችሁትን ሰላም እላለሁ። እንደምታውቁት ፍሬዘር ነኝ። ዛሬ የተገኘሁት በእናንተ ፊት ይህን 2 3 4 ቀን እየተወራ ባለው ለቀርጬ ባጋራሁት ቪዲዮ ላይ ብዙ ሰው ጥያቄ ፈጥሮበታል እና በዚህ ጥያቄ መሰረት ከህዝቡ ለሚሰነዘሩ የትኛውም አይነት ጥያቄዎች ትክክለኛ ምላሽ ከኔ ከባለቤቱ ያው ብዙ ሰዎች ሲወዛገቡ ስላየው በመላምት አንዳንዶች እንደዚህ ስለሆነ ነው፣ እንደዛ ስለሆነ ነው፣ በዚህ ስለተፈጠረ ነው፣ እንደዚህ ስለሆነ ነው የሚል ነገር ስላለ እኔው ራሴ ባለቤቱ ስላለው ያው በእናንተ ፊት ተገኝቼ እናንተ የሚጠይቁትን ጥያቄ ለመመለስ ተዘጋጅቻለሁ። ድምጽ እያለኝ ነው። አይሰማም እንዴ ድምጽ? ቻርጅ ሰክተዋል? ስልክ ቻርጅ አለው ከታች? አልሰካውም። ትንሽ ጮክ በል እያሉ ነው። ቀጥል። እና እንግዲህ ያው በእችን 2 3 4 ቀን የተፈጠረውን ነገር በአጭሩ ለማብራራት ያክል ሰዎች እኔ የተጠቀምኩት የነበረው ጀስት ወጥመድ ነው ማለት እሱን አምጥቼ አዳማ ላይ አምጥቼ ለማጋለጥ ካለኝ ውስጤ ላይ ከተፈጠረው ንዴትና ብስጭት አንጻር ምን ማለት ነው። አብዛኞቻችን እንደምናውቀው እኔ ሶፎንያስን በግል ኮንታክት አድርጌው አላቅም፣ ከዚህ በፊት አውርቼውም አላቅም፣ ተገናኝተንም አናቅም። እንደ ድንገት የቲክቶክ ኢንቦክስ ላይ ስገባ ከ10,000 በላይ ፎሎ ያላቸው ሰዎች ለብቻ ያስቀምጣል። ያው ቲክቶክ በደንብ የምትጠቀሙ ሰዎች ታውቁታላችሁ። እና ድንገት እዛ ውስጥ ስነካ ነው የእሱንና የተለያዩ ሰዎችን ሳገኝ እሱ ጋዜጠኛ እንደሆነ አውቃለሁ። ልክ እናንተ ምናልባት ግንኙነት ይኖራችሁ አይኖራችሁ ባላቅም፣ ነገር ግን ዜና እንደሚያነብ አውቃለሁ። ብዙ ፕሮግራሞች ላይ እንደሚሰራ ስለማቅ ያው ምናልባት በውስጥ ሲያወራኝ ለዛ ጉዳይ የፈለገ ነበር የመሰለኝ። ምክንያቱም ፈታ የሚባል ሾው አለው የምታውቁ ከሆነ ፈታ የሚባል ሾው ጀምሬያለሁ ሲል ሰምቼዋለሁ። ወደ ሚዲያውም ተመልሻለሁ ሲልም ስለሰማሁትኝ ለኢንተርቪው ፈልጎ በውስጥ ያወራኝ ነበር የመሰለኝ እና ያወራ ነው። አይ ቲንክ ያው ዛሬ ቪዲዮን አጋርቼዋለሁ በእርግጥ ዩቲዩብ ላይ። ለመጀመሪያ ጊዜ ቴክስት የላከልኝ በጃንዋሪ 28 ነው።
ተረድታችሁ። ከዲሴምበር በፊት ያለው ወር ምን ነበር? ልክ ነኝ? ጃንዋሪ ነው። ኖቬምበር ኖቬምበር 28 ነው። ኖቬምበር 28 ላይ ቴክስቱን ልኮልኝ እኔ የመለስኩለት ዲሴምበር 6 ነበር ማለት ነው። እና በዚህ መካከል አወራን። ያው አሁን መዘርዘር አያስፈልግም፣ ያለውን ነገር አይታችኋል። ነገሮች ወደማይሆኑ መንገድ እየሄዱ እንደነበር ስለተረዳሁኝ ስክሪንሾት እያደረጉ ነገሮችን ማስቀመጥ ጀመርኩኝ። ከዛ በኋላ ይሄ ነገር መጋለጥ ነበረበት። ምክንያቱም አንደኛ ይህን ነገር እኔም ሆንኩኝ መቼም እዚህ ውስጥ ያላችሁ ኢትዮጵያውያኖች እንደዚህ አይነት ነገሮች ትቃወማላችሁ ብዬ አስባለሁ። በባህላችንም አይፈቀድም፣ በሃይማኖታችንም በፍጹም አይፈቀድም። በህጉም ደግሞ ብትሄዱ ወንጀል ነው። በዛ ላይ ከማልጠብቀው ሰው ሆኖ ስላገኘው በጣም ተናድጃለሁ፣ በጣም ተበሳጭቻለሁ። ግን እዚህ ጋር አንድ ነገር እንድትረዱ የምፈልገው ምንድነው፣ እኔ የሲአይኤ አባል አይደለሁኝ ወይ ደግሞ የኤፍቢአይ አባል አይደለሁኝ። ማለት እንዴት ለምን እንደዚህ ያላረኩም ለምን እንደዚህ ያላረኩም የምትሉ አንዳንዶቻችሁ እርግጠኛ ሆኜ መናገር እችላለሁ፣ እንደዚህ አይነት ሰው ቢያጋጥማችሁ ወይ በጥፊ ብላችሁ ገላግላችሁታል፣ ወይ የሆነ ነገር አድርጋችሁታል፣ አንዳንዶቻችሁ ብሎክ አድርጋችሁታል። እኔ ግን ይህን ነገር ዲቴል ገብቼ ማጋለጥ ነበረብኝ። ለምን ሶፎንያስ የመጀመሪያ አይደለም። ማለት ምናልባት አካውንታቾች ላይ እናንተ ጋር ይምጡ አይምጡ ባይገባኝም አንዳንድ ጊዜ ሙከራ ያደርጋሉ። እየመጡ ፎቶ ለመላክ ይሞክራሉ፣ ለማውራት የሚሞክሩ ይኖራሉ አንዳንዶች። እነዛን እንደውም ዛሬ በለቀቁት ቪዲዮ ላይ አጋርቻለሁ ምን አይነት ሰዎች እየመጡ እንደነበረ። ከሱ በፊት ለምንስ በእንደዚህ አይነት መንገድ ጥልቅ ነገር ውስጥ ልገባ እንደቻልኩኝ ሰርች ያለኝ ዛሬና ይሄ ነው ያለው ነገር። ለማጋለጥ ሞክሬያለሁ በቻልኩት። ልክ ያልሆኑ ነገሮች ይኖራሉ፣ አዎ ይኖራሉ። ምክንያቱም ሰው ነኝ፣ እሳሳታለሁ፣ የምስትባቸው መንገዶች ይኖራሉ። ለማጋለጥ ብዬ በምጓዝባቸው ነገሮች ፐርፌክሽን የሆነ ነገር ላይኖረኝ ይችላል። ምክንያቱም እኔ የፖሊስ አባል አይደለሁም፣ እንደነገርኳችሁ አንዱ ተራ ወጣት ነኝ። እንደ አንድ ተራ ወጣት፣ እንደ አንድ ኢትዮጵያዊ ተራ ወጣት የገጠመኝ ነገር ትክክል ስላልነበረ ያንን ነገር ለማጋለጥ በሚል የተጓዝኩበት መንገድ ነው። እንደውም ቪዲዮቹ ላይ አይታችሁ ከሆነ በቃ ሁሉ እንደበድበዋለን፣ በቃ እንመተዋለን ሁሉ ብለን ነበረ። ነገር ግን አይታችሁ ከሆነ ቪዲዮ ላይ እንደውም እኔ ነበርኩኝ በቃ አትምቱት፣ በቃ ይበቃል፣ አትንኩት እያልኩኝ ስጮህ የነበረው። ምክንያቱም ለምንድን ነው በሰዓቱ በጣም ስሜታ የሆነ ነበረ። ዱላ ሁሉ ይዘናል፣ አይታችኋል፣ ተሰብስበናል። ቪዲዮም ላይ ያ ሁሉ ወጣት የለም። አይታችሁ ከሆነ 2-3 ወጣቶች ነበሩ። እሱም ቪዲዮ ላይ የገቡ ሳይሆን ድንገት ከሆነ ቦታ የተጠራሩ ናቸው። ለምንድን ነው ይሄ የሆነው? አንደኛ ቆየ 9 ሰዓት ነበረ እመጣለሁ ደርሳለሁ ብሎ የነበረው። ነገር ግን ተነስቶ ሲገባ ራሱ ወደ 11 ሰዓት አካባቢ እንደዚህ አይነት ነው። አዳማ ራሱ ሲደርስ ለ12 ወደሚጠጋ ሰዓት አካባቢ ነው የደረሰው። በዛ የተነሳ አይታችሁ ከሆነ እኔ እናንተ ገና አልጨረስንም ብዬ ስናገር እጄ ላይ አንድ ስልክ አይታችኋል አይደለ? ያቺ ስልክ የሱ ስልክ መስላል ነበር። ነገር ግን ያቺ ስልክ የሱ አይደለችም። ቪዲዮውን በደንብ አድርጋችሁ አሁን በነገራችን ላይ አንዳንዶች አሁን ቪዲዮውን ለምን አወረድከው ይሉኛል። እኔ አይደለሁም ያወረድኩት፣ ሪፖርት ተደርጎ ወርዶብኛል። ተረዳችሁኝ? ቲክቶክ ላይም ከአንድም 2 ቪዲዮ ለቅቄ ወርዷል። ዩቲዩብ ላይም የለቀቁት ይህን ሰውን መነጋገር የሆነው ቪዲዮ እኔ አይደለሁም የደበቁት። ለምን ደብቀዋለሁ? ያው ተጋፍጬ ፊት ለፊት መጥቼ የለ ለምን ብዬ ደብቀዋለሁ? አንዴ እኮ ይፋ የወጣ ነገር ነው። ለምን ብዬስ እሸሽገዋለሁ? የተደረጉ ጥፋቶች እንዳሉ ሆኖ ግን በቻልኩት ያህል ለማጋለጥ ሞክሬያለሁ። ስህተቶች ሊኖሩ ይችላሉ፣ ልክ ያልሆኑ ነገሮች ሊኖሩ ይችላሉ። ግን አንድ ነገር እንድታውቁልኝ የሚፈልገው ኢንቴንሽኔ ግን እንደዚህ አይነት ነገርን እኔ በፍጹም ማልቀበል ሰው ነኝ ማለት በፍጹም በቃ። ከዚህ አንጻር ተነስቼ ባደረግኩት ነገር የብዙዎች ልብ ያሳዝንኩ መሰለኝ። አንተ ራሱ በዛ ነገር ውስጥ እጅህም አለ የሚልም የተሳሳተ ምልከታም አይቻለሁ። እዚህ ጋር ለምታነሷቸው ኤኒ ጥያቄዎች ለመመለስ ዝግጁ ነኝ ማለት ነው። 1-2 ጥያቄ ከጠየቃችሁት መካከል እንዴት መጀመሪያ ልታወሩ ቻላችሁን ያላችሁት፣ እኔ አላውቅም። አወራኝ መጥቶ በቃ እኔ አይደለሁም ያወራሁት፣ እሱ ነው ቴክስት አደረገልኝ። ስትገባ ቴክስቱን አየው፣ መለስኩለት። እያወራን ጥሩ ነበር አልነበረም ንግግሩ። የሆነ ነገሮች ገቡኝ። ከዛ ስክሪንሾት እያደረኩኝ ማስቀመጥ ጀመርኩኝ። ነገሩን አጋለጥኩኝ። ይሄ ነው ያለው ነገር። ከዛ ባለፈ እንዴት አድርገህ የቋንቋውን ልትረዳ ቻልክ? አልተረዳሁትም። ሰዎች ተረድቼው አልነበረም ሳወራ የነበረው። ልክ እንደሚያውቅ እያስመሰልኩኝ ነበረ። ኦኬ ነው እንዴ? አይታችሁ ከሆነ ሰውን ጨምር ሁሉ ምናምን ሲለኝ ለማን ነው አይገባኝም። ገብቷችኋል? እኔ እስቲል አሁን ድረስ ራሱ ያልገባኝ ነገር አለ። ለምሳሌ ምናልባት ድምፁ ላይ ሰምታችሁ ከሆነ እቃ ገዛ ነው እቃ ገዝታል የሚል ነገር አለ። አዎ ገዝቻለሁ፣ ችግር የለም። ምን እንደሆነ አላውቅም። ያው እቃ ማለት ምንድን ነው? ሊገባኝ ያልቻለው ነገር ቢኖር ስቲል ነው እቃ ገዝተህ ምን። በሰዓቱ ግን ምንድን ነው ያልኩት? አዎ ገዝቻለሁ፣ ችግር የለም። ቤትህ እንዴት ይመቻል? ምንም ችግር የለም። ሻወር አለ ሲል አዎ ሻወርም አለ፣ ሁሉን ቀዝቃዛ ሙቅም አለ፣ ይመቻል እያልኩኝ ነበር ሳወር ነበር። ለምን? ወጥመድ ነዋ የግድ። እነኚህ ሰዎች ታውቃላችሁ፣ እኛ ሀገር ላይ ሌጋል በሆነ መንገድ አይደለም የተንቀሳቀሱ ያሉት።
እየተንቀሳቀሱ ያሉት ሌጋል ባልሆነ መንገድ ስለሆነ ነገሮቻቸው ከተነቃ ምን ሊደርስባቸው እንደሚችሉ ስለሚያውቁ በቻልኩት አቅም ኮምፈርተብል እንዲሰማውና እንዲመጣ ነበረ ፍላጎት፣ ወጥመድ ውስጥ እንዲገባ ነበር የምፈልገው። አሁን በዚህ አጋጣሚ አንዳንዶች ለምን አልጸለይክለትም ለምን ምናምን እንዴ፣ እኔ ሰዎች እኔም ሰው ነኝ፣ ስሜት አለኝ። እናንተ እስቲ በእኔ ቦታ ሆናችሁ አስቡት። እናንተ በእኔ ቦታ ሆናችሁ አጠገባችሁ የሆነ ሰንበዲ መጥቶ ያ ነገር ነኝ ቢላችሁ የምር ና ወደ ህግ ነው የምትሉት ወይስ በጥፊ ነው የምትሉት? እንደ ኢትዮጵያዊንን አትርሱ። እኔም እኮ ስሜት አለኝ፣ ያናድዳል። እኔ ሲቀጥል ወንድ ነኝ። እንደ አንድ ወንድ ይሄ እኮ የክብር ጉዳይ ነው። መጥቶ እንደዚህ ሊያወራኝ የቻለው እንዴት ቢደፍረኝ ነው የሚለው ነገር በራሱ ያናዳል፣ ያበሳጫል። እና ከዚህ አንጻር ነው አሁን ከዚህ በኋላ ለምትመልሷቸው ጥያቄዎች መልስ የምሰጥ ይሆናል ማለት ነው። አመሰግናለሁ። እሺ እናመሰግናለን። ሀሳብን ድምፅ ይሰማል? ፍሬዘር ይሰማል አለው? አለው ፍሬዘር መጥቻለሁ። ይሰማል አቡ? ያው ይሰማል። አቤል ያየን ነው፣ ድምፅህም ይሰማል። እሺ የአብይ ጉዳዩ እንትን አሳስባት ነው ደጋግማ ስትልክ የነበረ። የመጀመሪያውን ጥያቄ ለአንቺ አሳልፍ ይሰጣለሁ። ሌዲስ ፈርስት በሚለው የአንቺን ጥያቄ እንስማ። የተሰማሽን ጥያቄ ማስተላለፍ ትችያለሽ። 2 ደቂቃ አለሽ። ኦኬ ቴንክ ዩ አመሰግናለሁ በጣም ያ ጥያቄ ያለኝ ወንድማችን። እኔ አሁን ቪዲዮዎችን አየሁኝ፣ አላቀውም በፊት ፍሬዘርን አላቀውም በፊት። አሁን ገብቼ ዩቱብ እንትኑን አየሁ፣ ልጆች ሲያዘዋውሩት አይቼ ዩቱብ ኮንተንቶችን አየሁኝ። ወደ 300 ምናምን ቪዲዮዎች አሉት እና ከዛ ውስጥ በሙሉ ወደ 300 ምናምን የሚሆኑት ወይም ደግሞ አይዶን ነው በቁጥር ልሳሳት እችላለሁ፣ የሚያወሩት ከኛ ባህል አንጻር የማይደገፉና ያፈነገጡ ትምህርት እሱ በሚያስተላልፈው ትምህርት ሰዎችን ማንቃት የፈለገው አርስት ላይ ነው የሚያወራው እና ፍሬዘር እንዲህ አይነት ወሬዎች ኢንተርቴን እንደሚያደርጉት ስብዕናው ገለጸልኝ፣ ማንነቱ ማለት ነው። እሱ ከለጠፋቸው ቪዲዮዎች ላይ ካየሁት ማለት ነው የእሱም ማንነት እዛ ላይ በደንብ አድርጌ አስተዋልኩኝ። እንዲህ አይነት ነገሮች እንደሚወድ ኢንተርቴን እንደሚያደርጉት። አሁን የዛኛው ልጅ ጥያቄ ልተውና ማለት ነው ስለዛኛው ልጅ መፍረድ ላይ አለመፍረድ ላይ ልቆይና የፍሬዘር ላይ ነው አሁን ጥያቄ እንትን ብለው እንዲህ አይነት ነገሮች በጣም ኢንተርቴን እንደሚያደርጉ ስብዕናህን እዛ ላይ አየሁኝ። ከዛ በመቀጠል ደግሞ ልጁ ላይ ያቀረብከውን ንግግር ስታነጋግርና የተመላለስከውን መመላለስ በጣም የሚያስደነግጥ ነበረ። እኔ ደንግጫለሁኝ። ምልህ ኢትስ ላይክ በቃ አንደኛ ነገር መጀመሪያ ነገር እንዲህ አይነት ነገር ላይ ለምሳሌ ግብረ ሰዶሞችን ማጋለጥ ላይ ከዚህ በፊት ስትሰራ አይተና አናውቅ፣ ብታይታ አትታወቅም። ኦል ኦፍ ሰደን ተነስተ እንዲህ አይነት ጥያቄዎችን ለልጁ ማለት እንዲህ ኢንተርቴን እያደረግከው እቃው እንዲያርጌ ምን ብዬ ያንን የገለጽካቸው ነገሮች ነው መድገም አልችልም። እንደ ኢትዮጵያዊነት ያሳፍራሉ። ኦኬ ያንን አደረግ አንተ አሁን እንትን ልትለው ነው። አሁን የሁላችንም ጥያቄ የሚሆነው ከመጀመሪያ ጀምሮ ያቀረብከውን ያሳየኸውን የተነጋገርከውን ንግግር አውጥተህ በግልጽ ማሳየት ትችላለህ። ቪዲዮን ማውጣት ትችላለህ። ኤቭሪቲንግ ማሳየት ትችላለህ። ምንም አይነት ነገር አሁን ባለንበት ቴክኖሎጂ ኤቭሪቲንግ ነው ማሳየት የምንችለው በግልጽነትና ያንን አላሳየህም። በደንብ እንድናምንህ እዚህ ነገር ላይ ስትሰራስ አይተን አናውቅምና አንደኛው ምንድነው ያነሳሳክ እዚህ ላይ ለመስራት? ኦኬ እንደገና ሌላ ሁለተኛ ጥያቄ ደግሞ እዚህ ውስጥ አሁን ከኔ በላይ ይመስለኛል ሁሉም ወንዶች ናቸው። እናንተ ወንዶች በሙሉ
እንዲህ አይነት ጥያቄ በውስጥ ይቀርብላችኋል? እንደው ቀርቦላችሁ ያውቃል? በእውነት ስለ እውነት ከተባለ ላይክ አቤላም ወይም ሁላችሁም ማለት ነው። እኔ እንጃ እያንዳንዱ ወንድ እንዲህ አይነት ጥያቄዎች አይቀርብለትም ኤኒቲንግ ከሌለ በቀር ኤኒ አዘር ሪዝን ከሌለ በቀር ማለት ነው። እኔ ያኛው ልጅ አይደለም ወይም እንትን አይደለም ብዙ የተበላሹ ወጣቶች ብዙ የተበላሹ ይሄ መዓት የተበላሸ እንትን ላይ እንዳለን አውቄያለሁኝ፣ ገብቶኛል በአሁን ሰዓት። ስለዚህ እኔ አንተ ራሱ ማለት ነው በግልጽ ነው የምነግርህ ወንድሜ፣ የእነሱ አባል ነህ በሆነ የተጣላህበት ጉዳይ አለ። ይህንን ጉዳይ ልታወጣ ይቻልክበት እኔ እንደዛ ነው ማስበው። አም ሶሪ ቱ ሴይ ዳት። እንዳልኳችሁ ወንዶች እስቲ እኛም ይላክልናል ብላችሁ እዚህ ገስት ላይ ያላችሁ ወንዶች በሙሉ እኔም ተልኮልኝ ያውቃል እንዲህ አይነት ነገር ብላችሁ እስቲ ተናገሩ። እንደው ለእውነት እኛ ሁላችንም እንፍረድ እንዲህ አይነት ጉዳይ ካሌለበት። እኔ አሁን ያንኛውን ልጅ ዲፌንድ አድርጌ አይደለም ዲፌንድ አላደረኩም ነውም ብዬ አምኛለሁ። whatever it is because እንዲህ አይነት ነገር ተከስቷል። ማጋለጥ ጥሩ ነው፣ ደስ ይላል። ግን ጥያቄ አንተ ራስህ በቃ ንጹህ ሰው አይደለም። በእውነት ነው ላም ሶሪ ያዝናለሁኝ። ራስን ግን ግለጽልን ከቻል ከፈለግ ግለጽልን። ያቢ ግለሰቡ እዚሁ ስላለ ምንድን ነው የሚሆነው? ጥያቄ ቢጠየቅ ጥሩ ነው። ምክንያቱም ድምዳሜ ራሱን ችሎ ድምዳሜው እንትን መስጠቱ እንትን አይሆንም። ተጠያቂ ስለሆነ ይጠይቅ። ከዛ በመልስ ውስጥ በሚያንጸባርቀው መልስ ውስጥ ሰው የየራሱን ሀሳብ መያዝ ይችላል። ጥያቄሽ አሳጠረሽ ንገሪ ሳታብራሪ አንዴ። ምንድነው ጥያቄሽን አብራርተሽ ንገሪ ውስጥ አንዴ ሳታብራሪ በአጭሩ አስቀምጭ። ኦኬ። ለአንተ በተለየ መልኩ ወንዶች እንዲህ አይነት የሴክሹዋል ፊሊንጋቸውን ሊገልጹልህ የቻሉበት በውስጥ ምክንያቱ ለአንተ በተለየ መልኩ ምንድን ነው? አንደኛ ጥያቄ። ሁለተኛ ጥያቄ ደግሞ ሰውየውን የተነጋገርክበትን መረጃዎችን በሙሉ አሳየን። ሙሉን ስሙ የለም፣ ምኑ የለም፣ አድሬሱ የለም፣ የተደበቀ ነገር ራስ ማንም ሰው ፈጥሮ ይህንን ነገር አገናኝቶ ማድረግ ይችላልና ይሄ ነው ጥያቄ። እነዚህን ያብራራልኝ። ቴንኪዩ አቤላ። ሚዩት አድርግና ምንድነው መሰለሽ ያቡ ከአሁን በኋላም የገባችሁ ሰዎች ስትጠይቁ አሁን እንደምትሉት ካልሆነ እዚህ ልጅ ላይ የሆነ ማይሆን ፍርድ ሊፈረድ ነው የሚሆነው። እሱ ያለውም እውነት ሊሆን ይችላል፣ ላይሆንም ይችላል። እሱ ነው እሱና እግዚአብሔር ነው የሚያውቁት። ይህንን እውነት እሱና እግዚአብሔር ነው የሚያውቁት። አብረውት የሚኖሩ ሰዎች ደግሞ አሉ። አዳማ ውስጥ አብረውት የሚኖሩ ሰዎች አሉ። ማህበረሰቡ መካከል የሚታወቅ ሰው ነው። ሰው ደግሞ የአካባቢው ሰዎች ማህበረሰቡ ስለሱ የሚሉት ነገር ይኖራቸዋል። አንቺ እንዳሰብሽው ከሆነ እሰየው፣ ሰው ይጠነቀቋል። እሱ እንዳስጠነቀቀን ከሶፎንያስ ተጠበቁ ብሎ እንዳስጠነቀቀን ማስረጃ ብሎ ያቀረበው ነገር እንዳለ ሁሉ ከሱም ደግሞ ተጠንቀቁ ደግሞ ማለት የምንችልበትን ማስረጃ ተጨባጭ ማስረጃ ካገኘ እንትን እንናገራለን። ከአሁን በኋላ የአቢ ቴንኪው የምትገቡ ሰዎች ድምዳሜ ሰጥታችሁ ካወራችሁ ማስረጃ አምጡ እናንተንም እንላችኋለን። እናንተንም ማስረጃ አምጥታችሁ አሳዩን ማለት ከእንትን ሊሆን ይችላል። ስለዚህ የጠየቀችን ጥያቄ መመለስ ትችላለህ። የእሷን ጥያቄ መልስላትና ሌላ ሰው እናስገባለን። እሺ ያቢ እህቴ ለጠየቀችው ጥያቄ እንዴት አንተን መጥቶ ሊያወራ ቻለ? ለምንስ ሊያወራ ቻለ ይመስለኛል። እንደዛ ነው አይደል ያቢ? የመጀመሪያ ጥያቄሽ አሁን ለምሳሌ እኔ አልሰማም ብዙ ጊዜ ወንዶች፣ አሁን ሁላችሁም እዚህ ጋር ያላችሁ በሙሉ መናገር ትችላላችሁ። በውስጥ እንደዚህ ኢንተርቴን ያደርጓቸዋሉ የወንዶች ስፔሻሊ ወንዶች ማለት ነው። እሺ በውስጥ መጥተው ያወራሉ ብዬ ስናገር የበዛ ንግግር ወይ ደግሞ እንደዚህ ዲቴል የገባ ነገር ለማለት ፈልጌ ሳይሆን ከስንት አንዴ እየመጡ ሊያወሩ የሚችሉ አሉ፣ ያጋጥማሉ። እና እነዛ ሰዎች በሚያጋጥሙ ሰዓት ላይ አብዛኞቹን ተሳድቤ ነው ማልፈው፣ ብሎክ አድርጌ ምናምን ነው ማልፈው። ትሪት ለማድረግ አትሞክርም ወይ ለምትሉኝ እኔ አሁን ባለሁበት ትንሽ የራሴ ስታተስ ላይ ትሪት የማደርግበት አቅም ላይ አይደለም የሚገኘው። እነሱ እንደዚህ አይነት ነገር በጣም ምጸየፍ ሰው ነኝ። እንኳን አይደለም በዚህ ልክ ወንድ ልጅ እንደዚህ አይነት አጸያፊ ነገር ውስጥ ገብቶ ይቅርና አብሬው ካደግኩት ከወንድሜ ከስጋ ወንድሜ ጋር እንኳን በአንድ ቤት ፋዘር ቤት ልጆች እያለን ስንተኛ ራስጌና ግርጌ የምተኛ ሰው ነኝ። ሲነኩኝ እንኳን ማልወድ ሰው ነኝ።
እስቲል አሁንም ባለውበት ቤተክርስቲያን ውስጥ እንደዚሁም አንዳንድ ህብረቶች ላይ ስንተኛ ተነጥዬ የራሴ ለብቻ እንጂ የምተኛ እንጂ ተቀላቅዬ የምተኛ ወንድ አይደለሁም። ይህን ማረጋገጥ የምትፈልጉ ሰዎች ካላችሁ ምናልባት ምስክሮች መምጣት ካለባቸው በዙሪያ ያሉ ሰዎች አሉ። እነሱ መጥቶ እዚህ ጋር ምስክርነት መስጠት ይችላሉ። ሲቀጥል ምን አነሳሳ ለማጋለጥ ለሚለው ይሄ እኮ መነሳሳት አይፈልግም ማለት የሚያነሳሳ ነገር ራሱ አያስፈልገውም። ተገቢ ነገር አይደለም ማለት እግዚአብሔርም የሚቃወመው ነገር ነው። እኔም ክርስቲያን ነኝ በእምነቴ እንደዚህ አይነት ነገር ልቀበል አልችልም። ማህበረሰባችንም አይቀበለውም እና ይህን ነገር ለማጋለጥ መነሳሳት አያስፈልግም። ራሱ ትክክል አለመሆኑ ብቻ በቂ ነው ብዬ አምናለሁ እኔ በግሌ። ከዛ በተረፈ የአንተ ቪዲዮዎች ኮንተንቶች እንደዚህ ከወሲብ ጋር የተገናኘ ነገር ነው ላላችሁ አንዳንዴ ሰኔና ሰኞ ምንድነው ተገጣጠመ የሚባል ነገር አለና ያው እኔ የምሰራው እንግዲህ እንደዚህ አይነት ነገር ሰርታ አታውቅም። አዎ ደግሞ አይታችኋል። አብዛኞቻችሁ የምታውቁኝ ከፍቅር ግንኙነት ጋርና ከትዳር ጋር በተገናኘ ለሴቶች ስለ ወንዶች ባህሪ ነው የምሰራውና ይህንን እየሰራው ባለውበት ሰዓት አንዳንዶች አሁን እርግጠኛ ሆኜ መናገር እችላለሁ ማለት ዴፊኒትሊ 100% እርግጠኛ ሆኜ መናገር እችላለሁ። አብዛኞቻችሁ ተምኔሌን ነው እንጂ ያያችሁት እርግጠኛ ሆኜ መናገር እችላለሁ። ገብታችሁ አብዛኞቻችሁ መልእክቱን የሰማችሁት አይመስለኝም። ማለት እኔ እዚህ ጋር ሰምተናል አልሰማንም ልትሉ ትችላላችሁ። ነገር ግን እዛ ውስጥ በትዳር ውስጥ ስለሚፈጠሩ አለመግባባቶች ባልና ሚስት እንዴት አድርገው መጣጣም እንዳለባቸው የተሰጠችን አጭር ዕድሜ ናት፣ ትንሽ ጊዜ 60 እና 70 ዓመት ናት። ጎን ለጎን የምንኖርላቸው ዓላማዎች እንዳሉ ሆኖ ነገር ግን የትዳሮች መፋቻ ምክንያት አንደኛው አለመግባባቶች ስለሆነ በዚህ በወሲብ ጉዳይ አለመግባባት ስለሆነ በእኔም ቤተሰብ ላይ ስላጋጠመኝ እንደዚህ አይነት ነገሮች በዙሪያ ስላሉ ባሎች ወይ ደግሞ ወንዶች ምን አይነት ሳይኮሎጂ መስራት ጀመርኩኝ እና ስለ ወሲብ መስራቴ ለእኔ ኃጢአት ነው ብዬ አላስብም፣ ወይ ደግሞ ብልግና ነው ብዬ አላስብም። ለምን ካላችሁ ትዳር ውስጥ ወሲብ አለ አይደል? ፍቅር ግንኙነት ውስጥም ሆነ ትዳር ውስጥ ወሲብ አለ። ስለዚህ ነገር አንስቶ መነጋገር ኃጢአት ወይ ብልግና ነው ብዬ አላምንም። ግልጽ ሆኖ መነጋገር ማለት ስለ አንዳንድ ጉዳዮች ልክ እንደምናወራው ይሄም ተፈጥሯችን ነው። ያልተሰጠንን ነገር አይደለም ያወራሁት፣ የተሰጠንን ነገር ነው እያወራ ያለው። እስቲ ግቡና ለምሳሌ ወንዶች ምን አይነት ወሲብ ይፈልጋሉ ብዬ ከሰራሁት መካከል እዚህ ውስጥ ወሲብ የማይፈልጋለ እንዴ? ንገሩኝ እስቲ። ማያደርጋለ ወሲብ የማይፈልጋለ ነው ጥያቄው። ልክ ማለት መስራቴ ስለ ወሲብ ማንሳት የለብህም ነው መነጋገር የለብንም ነው ወይስ ምንድን ነው የተባለው የተነሳው ነገር? እኔ ይህንን ነገር እያነሳው እያስተማርኩ ባለበት ሰዓት ድንገት ይሄ ሰው መጥቶ በውስጥ አናገረኝ፣ መለስኩለት። እንደነገርኳችሁ ነው ፈታሾ የሚባል ስላለው ፈታሾ ላይ አቅርቦ፣ ምክንያቱም ነግሬያቸዋለሁ ከዚህ በፊት አዲስ አበባ ላይ ሄጄ ኢንተርቪው ሰጥቻለሁ። ልክ ጀስት ላይክ ዛት እንደዛ መስሎኝ ለኢንተርቪው የሚጠብቀኝ መስሎኝ ነበረ በውስጥ ያወራሁት እንጂ ግንኙነት የለኝም፣ የግል ጸብም የለኝም፣ አግኝቼውም አላውቅም። እንደ ማንኛውም ኢትዮጵያዊ በቴሌቪዥን ላይ የማውቀው ሰው ብቻ ነው። ይህ በእንዲህ እንዳለ ነገሮች በዚህ መንገድ ሲመጡ ለማጋለጥ ሞክር ይመስለኛል። ነገሮችን ለማስረጃ ብያወጧቸውን ስክሪንሸት አድርጌ ማቅረቤ አልተዋጠላቸውም። ዛሬ የአጋጣሚ ጉዳይ ሆኖ ከአቤል ጋር ቅድም እያወራን እየነገርኩት ነበር። ቪዲዮ ሰርቻለሁ ብያለሁ አይደል አቤላ? ነግሬሃለሁ። ዩቲዩብ ላይ ቪዲዮ ሰርቻለሁኝ አጋርቻለሁ ብያለሁ። ይኸው አስቀምጫለሁ። ስክሪን ሪከርድን ያደረጉት አሁን ስክሪን ሹት ሳይሆን እያንዳንዱን የተጻጻፍ ከመጀመሪያው ጀምሮ ማን እንደጀመረ እንዴት ስናወራ እንደነበረ ስክሪን ሪከርድ አድርጌ ለቅቅ ያለው። አንድም የተሸወደ ነገር የለም። ጽሁፉንም አቅርቤ ያለው፣ ቮይስም አቅርቤ ያለው፣ ሌሎች ቪዲዮዎችንም አቅርቤ ያለው ባላችሁት መሰረት ማለት ነው። እና ሞር ማየት የምትፈልጉ ሰዎች እየገባችሁ ተመልከቱ። እና የኔ እናት ይሄ ነው መልሴ። ያብ እናመሰግናለን። ለሌሎች ሰዎች እድል ለመስጠት አንተ እንላለን። እዚህ ውስጥ ያላችሁ ኤርሚ ጥያቄ መጠየቅ ትችላለህ። ኤርሚ ጥያቄ ካለ መጠየቅ ትችላለህ። ማይክን ክፈት። አቤላይ ትንሽ ልቆይ፣ የሆነ ድምፅ ስላለ ከጀርባ። እሺ ተዋኙ ዳኒ እንትናለ ጥያቄ ካለ ጠይቅ። ፊት ለፊት ላላችሁት ቅድሚያ ልስጥና ከዛ በመደዳ ልሂድ። አቤላ እኔ ጥያቄ የለኝም፣ የሞዴሬተር ስራ እየሰራሁ ነው። ቴንክ ዩ። በቃ እሺ። ጀርሚስ ጥያቄ አለ? እሺ ጀርሚስ ኪከፍት ጆዬ ጥያቄ አለ መጠየቅ የምትፈልገው? አስገባቸዋለሁ ወገኖች። እሺ እነሱን ጥያቄ ከሌላቸው ማይመች ቦታ ካሆኑ ያሉት እነሱን አወርድና ሌሎች ሰዎች አስገባለሁ። ጆዬ ጥያቄ አለ?
ትሰማለህ? ያ ምንድነው እኔ እንደ አስተያየትም አለኝ የሚፈቀድ ከሆነ ሁለት ደቂቃ ነው ጥያቄ። ጥያቄው ባይብራራ ጥሩ ነው። ጥያቄ ብቻ ብትጠይቁ ጥሩ ነው። ጥያቄውን አታብራሩት። ካልገባው እሱ አልገባኝም ጥያቄያችሁ ካለ ካብራሩለት አላችሁ። ጥያቄ ብቻ አቅርቡና ከዛ አስተያየት ደግሞ እንቀበላለን በኋላ። ጆዬ ብዙ ሰው ስላለ አላማችን ግቡን እንዲመታ ልጁ የተነሳብኝን ጥያቄ መልስ እንድሰጥ ስላለ መልስ የሚሰጥበትን እድል ቢፈጠር ጥሩ ነው። ጥሩ ነው። ስለዚህ ጥያቄ አለ? ጥያቄ እኔ በቃ አንድ ጥያቄ ብቻ ነው ያለኝ ሌላውን ስለመለሰው። ስለዚህ አሁን ምንድነው ሰዎች ባላቸው ጥርጣሬ ልክ ይመርመርልን ይላሉና አንተ በቴሌ የሚሆን ከእሱ ጋር በተጻጻፍካቸው ባወራህባቸው ለመመርመር ፈቃደኛ ነህ ወይ የሚለው ጥያቄ ወንድማችን። እሺ ዮሐንስ፣ ፈቃደኛ መሆኔን ያው እዚህ ጋር መምጣቴ በራሱ ያሳያልና እውነት ስላለኝ ነው እዚህ ጋር የመጣሁት። ምንም የሚያስፈራኝ ነገር የለም። ለምሳሌ ወንድማችን በተደጋጋሚ ሲደወልለት ሊገኝ አልቻለም አይደለ? ቢያንስ እኔ ግን በራሴ ነው እናንተን ቀጥራችሁኝ ሳይሆን ለአቤል የደወልኩት ራሴ ነኝ። በውስጥ ነው አጽፌለት አቤል ህዝቦች ላይ በጣም ብዙ ነገር ተነስቷል እና የህዝቡን አይምሮ ከመጠበቅም አንጻር እንደዚሁም ደግሞ እኔም እንደ አንድ ክርስቲያን እንደዚህ ነገር ሲወራብኝ ጥሩ ስለማይሆን ህዝቡ ለሚጠይቃቸው ጥያቄዎች በሙሉ ምላሽ ለመስጠት ፈቃደኛ ነኝ እና የምትችል ከሆነ የኔ አካውንት ሪፖርት ተደርጎበት እያስገባኝ ስላልሆነ ጥያቄ ለሚያቀርበው ጥያቄ በፊት መገኘት ስለምችል ብያው ራሴን ጠይቄ የመጣሁትና እኔ በቃ ማለት በሚቻለው በሙሉ የፈለገውን ነገር አመጣችሁ በተጠይቁኝ ኤኒታይም ለመመለስ እኔ ዝግጁ ነኝ። ምንም የሚያስፈራኝ ነገር የለም። ያደረግኩት ማጋለጥ ብቻ ነው። ይህን ነገር አልፈልግም፣ እቃወማለሁ። ወጥመዴ ውስጥ እንዲገባ ተመሳስዬ ከሱ ጋር አወራሁት፣ አመጣሁት። ከዛ በኋላም ደግሞ አይታችሁ እስቲ ዝም ብላችሁ እንደው ሎጂካሊ ስታስቡት እኔ እንደዚህ አይነት ነገር ውስጥ ያለው ሰው ብሆን እንደዚህ ማጋለጥ ይመስላችኋል? ጣጣው መዘዙ መልሶ ሌላ እንዳይመጣ ማላገናዘብ ይመስላችኋል? እንደዛ አይደለም። የሂደት ችግር ሊኖር ይችላል። አዎ የሂደት ችግር ሊኖር ይችላል። እንደ ማንኛውም ወጣት ነኝ። እንደነገርኳችሁ የቲክቶክ ማንን የፖሊስ አይደለሁም። የሆነ አጥንቼ አድብቼ በቻልኩት ሞክሬያለሁ፣ ላስገባው ሞክሬያለሁ። ከዛ ግን ፋይናል ላይ የታችሁት ከሆነ ስልኩን ያገኘው ስለመሰለኝ ብቻ ተውት አትምጡት ስል ነበር። እንደው መጀመሪያ ግን በጣም ስሜት ማለት ድምፅ ላይ ያለው ራሱ ለጓደኞቼ ደውዬ በቃ ሲመጣ እንጠፈጥፈዋለን እንመተዋለን እያልኩ ያወራሁት ፓርት ነበረ። አሁን ግን እንደ እውነት ለመናገር እንደ አንድ ክርስቲያንም ሳስበው ነገሮች አንዳንድ ነገሮች ትክክል አልነበሩም እና ዛሬ በሰራሁት ቪዲዮ ላይ እንደውም ለሶፎንያስ ኢትዮጵያ ውስጥ የኢትዮጵያ ሕዝብ ላይ ልባቸው ላይ የተፈጠረው ነገር በይቅርታ ቢታለፍና ይሄ ወንድማችን ማገገሚያ ውስጥ መግባት ካለበት እንዲገባ መታረምም ካለበት እንዲታረም እና አብዛኞቻችን ሰዎች ለመሰላችሁ እናት አሉት ይሄ ሰው እናት አሉት በዙሪያው ብዙ ሰዎች ስለሚኖሩ ይሄ ልጅ በእንደዚህ አይነት አይምሮ ውስጥ ሆኖ ሊሆን የሚችለው ወይ ከሀገር መውጣት ነው ወይ ራሱን ሊያጠፋ ይችላል። እንደ አንድ ክርስቲያንም ስለሚያሳስበኝ ምክንያቱም ምንም ቢሆን ይሄ ሰው የሞተለት ሰው አለ፣ የሞተለት አምላክ አለ፣ የሚወደው አምላክ አለ። በእንደዚህ አይነት ነገር ውስጥ ስለተገኘ እኛ እሱ ላይ መፍረድ የለብንም። አሁን የተረዳሁትና የገባኝ ነገር ቢኖር ምንም አይነት ምላሽ ለመስጠት ዝግጁ ነኝ። መታረምም ካለበት ይታረም፣ መቀጣትም ካለበት ይቀጣ። ነገር ግን እኛ ኢትዮጵያኖች አብዛኞቻችን የይቅርታ ልብ ቢኖረን ብዬ ሁሉ ሰርቻለሁ ቪዲዮ እና ኤኒታይም ለመጠየቅ ለመመለስም ለመመርመርም ዝግጁ ነኝ። እሺ እዚህ ጋር አንድ ጥያቄ አለ። በውስጥ በኩል አንድ ሰው የላከልኝ አስቼ የተባለ ሰው የላከልኝ፣ ሰላም አቤላ እንዴት ነህ? ብዙ ሰዎች ልጁ እሱም ያው ነው እያሉ እኔ በግሌ ተረዳሁት። እንደዛ አይመስለኝም። ግን አንድ ጥያቄ ቪዲዮ ላይ ሲመታ ተዉት አትምቱት እያለ ነበረ። ለምን ይላል? ጥያቄ ለምን ይላል? አትምቱት ለምን ይላል? ሁለት እንዳይመታ ከፈለገ የተጻፉትን እንደ መረጃ ይዞ ለማጋለጥ ከፈለገ ለምን ይህን ሁሉ ርቀት መሄድ አስፈለገው? ሁለተኛ ለምን ይህን ሁሉ ርቀት መሄድ አስፈለገው? እንዳይመታ ከፈለግ ለምን አይምቱት ይላል። ሁለተኛ እንዳይመታ ከፈለግ ለምን ይህን ሁሉ ርቀት መሄድ አስፈለገ ይላል። ርቀት መሄድ አስፈለገ ደግሞ ከቆሻሻ ጋር፣ ያው ቆሻሻ የሚለው ነገርየው ላይ ያሉትን ሰዎች ነው። ከቆሻሻ ጋር ይሄን ያህል ማውራት እንዴት አስቻለው? የተወሰነ ያወሩት ነገር ይዞ ማጋለጥ አይችልም ነበር? በዚህ ደረጃ የሚደብር ነገር ለማውራት እንዴት ሞራሉን አገኘው? በእውነት እኔም አሁን ከአትምቱትን በላይ እዛ ድረስ ከመምጣቱ በላይ በጣም የሰቀጠጠኝ
እንትን የተጻጻፋችሁት ነገር እሱ የሚጽፈው ነገር በርገር የሚለው ነገር ምን የሚለው ነገር እጅግ ሰቅጣጭ የሆነ ነገር ማለት አንድ ጤነኛ አይምሮ ያለው ግለሰብ እውነቱን ለመናገር በዚህን ያክል ደረጃ ሞራሉ ኖሮት ይሄን እንደዚህ አይነት ነገር ቴክስት ያደርጋል ብዬ አላስብም። እና ተናግረሃል አንተ መልሱን። ግን አሁን ይሄን ጥያቄ ኤክስፒሪየንስ ያለክ መሰላቸው ሰዎች እኔ ስነግር ከዚህ በፊት እንደዚህ አይነት ነገር የማወራ ኤክስፒሪየንስ ያለ መሰላቸው ይህንን ነገር ስትናገር ማለት ነው። እና ካመጣኸው አትምቱት ለምን ማለት አስፈለገ? ለፖሊስስ ለምን ይዛችሁ ለምን በቃ ለፖሊስ ይዛችሁ አንድ ሁለት እንኳን ጥፊ አቅምሳችሁት ከሆነ ፖሊስ ጣቢያ ይዛችሁት ሄዳችሁ ከነመረጃ ለፖሊስ ጣቢያ ለምን አላስረከባችሁትም? ይሄንን ብትመልስልን ጥሩ ይመስለኛል። ለህግ አካል ለምን አልሰጣችሁ? አትምቱት ስል የነበረው ምናልባት ቪዲዮውን አይታችሁ አሁን ቪዲዮውን ወርዶብኛል። ምናልባት ቪዲዮ ያላችሁ ሰዎች ካላችሁ ሼር ብታደረጉት ደስ ይለኛል በፕላትፎርሞቻችሁ ላይ። አትምቱት ስል የነበረው ከዛ በፊት አይታችሁ ከሆነ እንመተዋለን፣ አንለቀውም፣ እናንከባለዋለን እያልኩኝ መጀመሪያ ላይ የሰራሁት ቪዲዮ አለ። ያ ማለት ገና ከቤቴ ስወጣ ያለው ፓርት ነው። ነገር ግን ተሰብስበን ያንን ነገር እያወራን እየመጣ ነው ብዬ ከነገርኳችሁ በኋላ ሁሉም ተናዷል። እኔም ተናድጃለሁ፣ ተበሳጭቻለሁ። እንደነገርኳችሁ ነው። እንደዚህ አይነት ነገር በፍጹም አይደገፍምም ደግሞም አይሆንም። በፍጹም እንደዚህ አይነት ነገር አይሆንም። እና ይሄ ነገር ጭራሽ እኔ አካውንት ላይ በእኔ መምጣቱ ስላበሳጨኝ በጣም የሰፈር ሰው ሰብስቤ ነበር። በነገራችን ላይ ሰብስቤያቸው የማይሆን እርምጃ ልንወስድ ነበር። ነገር ግን እየጠበቅነው ያለ በነበረበት ሰዓት ላይ መጀመሪያ ልጆቹም ወደ የስራቸው አንዳንዶቹ መመለስ ጀመሩ። ሁለተኛ ነገር አትምቱት ያልኩት ለምንድን ነው? ነገሮችን በሰዓቱ በእርጋታ እያሰብን እየጠበቅነው ነበር። በነገራችን ላይ እኛ የተሰበሰብነው እዛ ጋር 7-8 ሰዓት አካባቢ ተሰብስበናል ኦልሬዲ። እና እሱ የመጣው አረፋ አምሻሽቱ ማለት ይቻላል ወደ ከ10 ሰዓት እስከ 12 ሰዓት ባለው ውስጥ ነው አዳማ የገባውና በዛ መካከል ነገሮችን እያገናዘብን ነበር። ለምን አንድ ወንጀለኛ ከተያዘ በኋላ በወንጀል እንኳን አይደለም ዜጋ የህግ አካል ራሱ መጠፍጠፍ አይችልም እኮ እውነትን እንነጋገር ከተባለ መደብደብ አይችልም። በቃ ያ ሰው ወንጀለኛ ነው፣ ተይዟል፣ በቁጥጥር ስር ውሎ ጥራት ይደረግበታል። የሚገባኝ እኔ እንደዛ ነው። ነገር ግን ይኸውላችሁ የኔ የመጀመሪያ ሀሳብ የምን ነበር መሰላችሁ? ፖስታ ቤት ተገናኘን አዳማ ወደ 15 አምጥቼው 15 የሚባል ቀበሌ ያለ እዛ ነው ፖሊስ ጣቢያ ያለው። ነገር ግን መጀመሪያ ሀሳባችን የነበረው የሆነ የፈረሰ ቤቶች አሉና እዛ ቦታ አስገብተን ስልኩን ተቀብለን መረጃውን ለመውሰድ ነበር አስፈራርተን የነበረ ሀሳባችን። ልክ መታጠፊያው ጋር ስደርስ አንድ የሰፈር ሰው የሚያውቀኝ ሰው ፍሬ ምንድነው ምናምን አስሮ ጠራኝ ማለት ነው። የዚህ ሰዓት ላይ አይ ሰላም ነው ምናምን ስል ሶፎንያስም የሆነ ነገር ፊልም ማድረግ ጀመረ። ታውቃላችሁ ማለት አጥምጄው ነው ያመጣሁት። እንደዚህ በዚህ ልክ ለአይምሮ የሚከብድ ወሬዎችን ራሴ አውርቼ ነው ያመጣሁት። እዚህ ድረስ ተጉዤ ነገሮች ሊበላሹብኝ ሆነ። የዚህ ሰዓት ደስ የሚለው ከኋላ እየተከተሉኝ ነበረ የሰፈሬ ልጆች ጓደኞቼ እንዳለ ማለት ነው። እና ልክ የዚህ ሰዓት ላይ ፍሬ ምንድነው ምናምን ብሎ አንዱ ጆሲ የሚባል ሰው መጮህ ሲጀምር አይ ምንም አይደለም ምናምን ስል እሱም ነቃ ማለት ነው። አይታችሁ ከሆነ ይዘውት ና እስቲ ወደዚህ ጋር ጠጋ በል ብሎት ነው ያመጡት። እና ለምንድነው የምትቀርጸኝ ምናምን ሲል ነበር። አይታችሁታል። አንዳንዶች እንደውም ምን አሉኝ፣ ለምን ከታክሲ ከመጀመሪያው ከእንትን ሲወርድ ለምን አላሳየህንም እንዴ? እንዴት ነው ማሳያችሁ? ማለት እየቀረጽኩት እንዴ እንዳመጣው ነው የፈለጋችሁት? ማለት ምንድነው የሚያስበው ስቀርጸው እሱ ራሱ እስቲ ያልገባኝ ነገር ለምን ቀርጸህ አላሳየንም? ስትመጡ መንገድ ላይ እንዴት ነው የምቀርጸው ወገኖች? እንዴ ህጋዊ ሌጋል የሆነ ነገር እኮ አይደለም ያደርግናል ነው ማለት ልንጸልይ አይደለም እኮ የተገናኘነው። የማይሆን አይነት ጸያፍ የሆነ ነገር ለማድረግ አስቦ ነበር እኮ የመጣው። ታዲያ እንዲህ ያለ ከመኪና ሲወርድ እየቀረስኩት ለእናንተ እንዳሳያችሁ ነው የፈለጋችሁት? እኔ ካሜራ ይዤ እንዴት ይሆናል ሰዎች? አረ አይሆንም። ይሄ ነው የመጀመሪያ ተውት ያልኩት ለምንድን ነው? እስቲ ቪዲዮውን በደንብ ተመልከቱት። ልክ ልጆቹ በሚመቱት ሰዓት ላይ የሆነ ነጭ ለባሽ ኮፍያ ያደረገው ልጅ በዚህ በኪሱ አንድ ስልክ ይዞ ነበር። አይታችሁ ከሆነ ማየት ትችላላችሁ። ውስጥ የተመታበትን ፓርቲውና ልጁ በዚህ ሱሪው ስልኩን በደንብ አላስገባለትም ይመስለኛል እንደዛ። ከዛ በኋላ አይታችሁ ከሆነ ልክ ይሄ ነገር የተፈጠረ ባለ ሰዓት ልክ በሚታገሉ ሰዓት ስልክ ወድቆ አየሁኝ ማለት ነው። የዛ ሰዓት ላይ የሱ ስልክ ነበር ይመስለኝ፣ የሶፎንያስ ስልክ ነው ይመስለኝ። መረጃ ያገኘው ስለመሰለኝ ካሜራውን አይታችሁት ከሆነ ወረድ ብዬ አንስቼው በዚህኛው ስልክ ነው እንዲህ እኔ እናንተ አልጨረስንም ያልኩት ስልክ ላይ መረጃ እንዳለ ነበር ያሰብኩት። ገባችሁ? መረጃ እንዳለ ስላሰብኩኝ ከዚህ በኋላ አትምቱት እምለው ከተመታ እዛ ጋር የሆነ ነገር ከሆነ መልሶ ጥሱ የሚሆነው ለኛ ነው። ሲቀጥል ከተማ ውስጥ ነው ያለ ነው፣ ሰዋራ ስፍራ አይደለም የሚወሰድ ነው። ሲጮህ ነበር አይታችሁታል። ግርግር ከተፈጠረ እዛ ጋር የማይሆን ነገር ነው። የህግ አካላቶች ይመጣሉ፣ እኛው ላይ ነው የሚወርዱብን። ከዚህ አንጻር ጦስ ውስጥ እንዳንገባቢ አትምቱት። ለምን መረጃ ይሰማል። ከዛ እንደዛ አድርገ ነው አመለጠ።
ሮጠ። እኛም የለቀቅነው ለምንድን ነው? እዛ ጋር ግርግር ተፈጠረ ማለት እናንተ ያያችሁት ካሜራ ውስጥ የተቀረጸችው ብቻ ነው። ከጀርባ ሰዎች አባት አባት እያለ ሲጮህ አልሰማችሁም? ሰዎች ቆሞ እየተመለከቱ ነበረ። እኛ ራሳችን ለምን እንዳስጠራ ነው እናውቃለን፣ ምን ልናደርግ እንዳስጠራ ነው እናውቃለን። ነገር ግን በዙሪያችን የሚገኙ ሰዎች ግን አያውቁም። ምንድን ነው የተፈጠረው የሚለው ነገር አያውቁም፣ አልተናገርንም ለማንም። ስለዚህ ይሄ በእንዲህ እንዳለ ሰው እዛ ጋር ብዙ ሰው ስላለ ሲቀጥል ይሄን ሰው እንደዚህ አስመትቶ መደብደቡ በራሱ ወንጀል መረጃ ከተገኘበት ለህግ ማቅረብ ነው እንጂ መደብደቡ ትክክል አልነበረም። ያንን ከማለት አንጻር ተውት ብዬ ግን እኔ እናንተ ያልጨረስነው ነገር እኔ እናንተ ማለት ኬዙ ከኔ ጋር ነው። ልጅ እኔ የሰፈሮቼ ልጆች ሰበሰብኩኝ እንጂ እኔ ጋር ነው መጥቶት። በነገራችን ላይ ጥቃት እኮ ነው ያደረገብኝ። ይሄ እኮ ነውር እኮ ነው እንዴ! እስቲ እናንተ አስቡት። በውስጥ እናንተ መጡ ማለት እኔ አይደብራችሁ አላውቅም አሁን ስለምናገረው ነገርና እንደዚህ ላደርግ እፈልጋለሁ ቢላችሁ ምንድን ነው የሚሰማችሁ? አሰድቡትም የሆነ ነገር አታደርጉትም? ይሄ እኮ በጣም እኮ ፈጽሞ ነውር የሆነ ነገር ነው። ስለዚህ እንዴት ልታወራው ቻልክ? እኔ እንደዚህ አይነት ነገር አይከብደኝም አይደል? በጣም ይከብደኛል፣ ነውር ነው። ነገር ግን ግዴታ ማጋለጥ ነበረብኝ። ራሴን እኮ ሪስክ ውስጥ ከትቼ እኮ ነው ይሄን ነገር ለማጋለጥ የሞከርኩት። ማን አለ እንደዚህ ያደረገ? በሰዓቱ እንግዲህ ምን ይታወቃል? እግዚአብሔርስ ሊጠለው ፈልጎ ከሆነ ምን አውቃለሁ። ይሄ ሰው በዚህ ልክ እንደዚህ አይነት ነውር ነገሮችን እኔ ፊት ለማውራት ምንም አይነት ጭንቀት ከሌለው ከኔ በፊት ከስንት ሰዎች ጋር አውርቷል። ደግሞም አይታችኋል። ብዙዎች እኔ ጋር እየመጡልኝ ነው። እኔም ጋር ለእኔም አውርቶኛል፣ ለእኔም እንዲህ ብሎኛል እያሉ ቴክስታቸውን ሳይቀር ስክሪንሸት ሁሉ እያደረጉ የላኩልኝ ሰዎች አሉ። እሺ ስክሪንሸት መደረጉ ብቻ አይደለም፣ ይሄ ሰውዬ አንድ አይበቃኝም ሁለት አድርግልኝ ማለት ከቻለ ምን ያህል ኤክስፒሪየንስ ነው በዚህ ነገር ማለት ነው። ዛት ሚንስ በዚህ ነገር ላይ ዲፕ የገባ ከሆነ ከኔ ጋር ከመገናኘቱ በፊት ከስንት ሰዎች ጋር እንዳደረገ በምን አውቃለሁ? ታዲያ ይህ ሰውዬ መጋለጥ የለበትም? ምናልባት እግዚአብሔር እኛ እጅ ላይ ጥሎት ደግሞም ጥሎታል። ያው ያያችሁት ነው፣ ለማስተማሪያ እየሆነ ነው። ስለዚህ ከምንም ነገር በላይ እኔ ትንሽ ቅር ያለኝ አንድ ነገር ምንድነው፣ እንደዚህ ዋጋ ከፍዬ እንደዚህ ለህይወቴ የሚያሰጋኝን ነገር አድርጌ እውነት ነው ስለ እግዚአብሔር የምሬን ነው የምላችሁ፣ እግዚአብሔር ምስክሬ ነው የምላችሁ፣ እየተሳደድኩ ያለሁበት ጊዜ ላይ ያለሁት ስራዬን መስራት አልቻልኩም፣ ወጥቼ መግባት አልቻልኩኝም። እንደዚህ ሁሉ እያደረጉ ዋጋ ከፍዬ ሰርቼ ግን አብዛኛው ሰው ወደ እኔ ነው የዞረው። እና እውነት ነው ያጠራጥራል። እንዳያጠራጥራችሁ ብዬ ደግሞ ዛሬ ቪዲዮ ለቀቅ ያለ እያንዳንዱን ስክሪን ሪከርድ አድርጌ ለምን ቲክቶክ ላይ ከአንዴም ሁለቴ ጭኜ አውርዶብኛል፣ ድሪን ተሰጥቶኛል፣ ላይቭ ላይ እንዳልገባ አስወጥተውኛል። ከዚህ በላይ ላደርግ የምችለው ምን ያለኝን መረጃ ዩቲዩብ ላይ አጋርቻለሁ። እያንዳንዱን ከሀ ተብሎ ሲወራ ጀምሮ ያለውን ቴክስታችንን፣ ንግግራችንን፣ ቮይሶቹን እያንዳንዱን ነገር አቅርቤያለሁ እና ይሄ ነው ያለው ነገር። ለምን ያካሄደ ስህተት አለ? አሁን ሊኖር ይችላል። ለምን? እኔ ፖሊስ አይደለሁም። እኔ አንድ ተራ ወጣት ነኝ። እናንተ ብትሆኑ ከእንደዚህ አይነት ነገር ጋር ምን ነበር ማለት በሰዓቱ ብትሆኑ እኮ ድንጋጤው በራሱ እኮ የሆነ እንትን ይላችሁ። ወንድ ሆኖ የሚደረግ ወንድ ማየት በራሱ እኮ ይቀፋል እኮ ማለት እንትን ይላል፣ ይበጠብጣል፣ ራሱ ይረብሻል። እኔ እውነቱን ልንገራችሁ፣ መንገድ ላይ እኮ እየመጣን ምን ያህል ታግሼ ይዤ እንደመጣሁት ብታውቁ። ከፖስታ ቤት 15 ቀበሌ ለማድረስ እያወራን እንደዚህ እጁን ሁሉ የሆነ ቦታ አቅፎኝ ማለት ነው ደረት ሄርሊ ነው እያለ ሲነካ አስባችሁታል? እንዲህ ሲነካካችሁ ምንድን ነው የሚሰማችሁ? ያንን ሁሉ ችዬ ታግሼ እኮ ነው ሰፈር ከደረሰ በኋላ እንደዛ አፈር ከደም ያበላሉ። ስለዚህ እባካችሁ እኔ እዚህ ጋር ማጋለጥ ለምንድን ነው አትበይ። ማጋለጤ ህጋዊ ስላልሆነ ነው። ለምንድን ነው አትምቱት ያልከው? ከመቱት ይጎዱታል። ጥርሱን ቢያውልቁለት ወይ የሆነ ነገር ቢወጉት የሆነ ነገር ቢያደርጉት መልሶ ጦሱ ለኛ ነው። እጄ ላይ መረጃ ያስኩ ስለመሰለኝ ነበር። አትምቱት። እኔ እናንተ ደግሞ ገና ያልጨረስነው ነገር አለ ማለት ገና አጋልጥልሃለሁ ነው። እንዳልኩትም እንደዛ ተመቶ ከሄደ በኋላ አይታችሁ ከሆነ ፌስቡክ ላይ ገብቶ አዳማ ሄጄ ላፕቶፕ ልቀበል ሄጄ ላፕቶፕንም ተቀብለውኝ ደብድበውኝ አዳማዎች ሸኙኝ ምናምን ብሎ ስም አጠፋ። የዛ ሰዓት የተናደድኩት እኔ እስከዛ ሰዓት ምንም ነገር አላደረኩም ነበር። የዛ ሰዓት ማታ መጥቼ ይህን ሰው ታውቁታላችሁ፣ አዳማ መጥቼ ተደበደብኩኝ አለ፣ ተሰረኩኛል። ነገር ግን እውነታው እንደዛ አይደለም። የአዳማ ህዝብ ጨዋ ነው ብዬ ስለ አዳማ ህዝብ ጨዋነት ተናግሬ የመጣበትን ሪዝን ነገ ለቅላችኋል ብዬ ባልኩበት የስድብ ናዳ አንተ ነህ አውቀ ነው። ከዛ ልክ ይህን ቪዲዮ ስለቅ ደግሞ አመኑ። አሁን ደግሞ ለምን አልጨረስንም አልከው? ታዲያ ምን ማለት ነበረብኝ? አጋልጠሃለሁ ነው አልጨረስኩም ማለት ከሱ ጋር ማልጨረስ ነው ለምን አስደበድበዋለሁ? አንዳንዶች ሁሉ ከሱ ጋር ግንኙነት ነበራችሁ ባለመስማማት። አረ በእግዚአብሔር ለመጀመሪያ ጊዜ ያወራንበትን ቀን ራሱ ለጥፌ ያለው ኖቬምበር 28 ነው። ኖቬምበር 28 ማለት አሁን ዲሴምበር 10 ነው ያለ ነው። እንግዲህ ኖቬምበር ከ12 ቀን በፊት ነው ራሱ ቴክስት ራሱ ያደርጋል። ለመጀመሪያ ጊዜ ያወሩትም እኔ የዛ ቀን እኔ አላውቀውም። እንደ ማንኛውም ኢትዮጵያዊ ቴሌቪዥን ላይ እንጂ በግል አውርተንም አናውቅም፣ ተነጋግረንም አናውቅም። እና ይሄ ነው ያለው። እንዴት ስለማውራት ቻልክ? ችግር የለውም። እኔ 15 ቀበሌ ልጅ ነኝ። እስቲ አዳማ ላይ ነውና ናዝሬት ላይ ነውና የ15 ቀበሌ ልጅ ምን አይነት ልጅ ነው ብላችሁ ጠይቁ። ያደግንበት ማህበረሰብ
ቡና ቤት ነፍ ያለበት ነው፣ ሱሱ ምናምን ያለበት ነው። ምናምን ላይፉ እናውቀዋለን። ገብቷቸዋል። እዚህ ላይፍ ውስጥ የኖረ ሰው እንደዚህ ነገር ሲመጣ ያስደነግጠዋል። ነገር ግን አውርቶ አስምጦ ወጥመድ አዘጋጅቶ ማጥቃት ግን ምንም ማለት መዋሸት እኮ ነው፣ ቀላል እኮ ነው። እንትን አለ ሲል አዎ የተዘጋጀ አልጋው ይበቃል። አዎ ይበቃል። ምን ችግር ስለ መልስ እናመሰግናለን። አንዴ ምናልባት እዚህ ጋር ዴይ ሰቨን ቲዩብ የሚባለው ቻናል ለዚህ ነገሮች የሚያጋልጠው ልጅ ይሰማል? አዎ ይሰማል አለው። ያ የቲክቶክ አካውንቱ ነው እንደምታዩት ከ41,000 በላይ ፎሎወርስ አለው እና ታዲያስ ብሎ ይልካል። ይሄን መረጃ የላከልኝ ልጅ ደግሞ መልሶ ሀይ ይለዋል። ከዛ እንዴት ነው ይላል ሶፎንያስ። ደህና ነኝ ሶሪ ብሎ ይልካል ሰውየው። ከዛ ደህና ነኝ ስለተዋወቀን ደስ ብሎኛል ብሎ ሶፎንያስ ይልካል። እንግዲህ ማያውቁት ሰዎች ነው በቃ መርጦ ታርጌትድ አድርጎ የሚያወራቸው ማለት ነው። እና ከዛ በኋላ ታንክስ ሁሉ ሰላም ብሎ ይመልሳል ሰውየው። ከዛ ይሄ ሶፎንያስ የስ ብሎ ይልክለታል ማለት ነው። ከዛ በኋላ ሰላም ነው ሶፊ ብሎ ይልክለታል ይሄኛው ልጅ ለእኔ መረጃ የላከልኝ። ከዛ አለውልህ አንተስ ይላል ሶፊ። ከዛ በኋላ ያኛው ልጅ ደግሞ አለው ሶፊ ታላቁ ሩጫ እንዴት ነበር ብሎ ሲጠይቀው አሪፍ ነበር አንተን የመሰለ ሰው ቀረብን እንጂ ብሎ ሶፊ ይጽፋል። ተመልከቱ ምን አይነት የርኩሰት አካሄድ እንደሚሄድ። ከዛ ልጁ አው ስራ ነበርኩኝ እና ምንም አልተመቸኝም እንጂ እሄድ ነበር በፊት ብሎ ይጽፋል ማለት ነው። ከዛ ኦኬ መች ነው ምሳ የምትጋብዘኝ ብሎ ሶፊ ቢሉት መልሶ ይጽፍለታል ማለት ነው። እንዴ ሶፊ ምን ችግር አለው ብሎ የሰው ይጽፍለታል። ከዛ ሶፊ ደግሞ እሺ መች ይሁን ብሎ ይጠይቀዋል። ስልክህን ላክስቲ ሉክ ብሎ ይጠይቀዋል ማለት ነው። ከዛ ጂ ብሎ ደግሞ ይጽፋል ማለት ነው። ከዛ ያ ሰውዬ ደግሞ ሄይ ሶፊ እንዴት ዋልክ? አይ ዋዝ ቢዚ በቃ ቢዚ ነበርኩ አይነት ብሎ ይመልስለታል። ከዛ ወረኛ ለእኔ የሚሆን ጊዜ አተ ነው ብሎ ሶፎንያስ ጋዜጠኛ ሶፎንያስ የሚጽፈው ማለት ነው። ከዛ በኋላ ሰውየውም ይላል አም ሶሪ ሃው ዋዝ ዩር ዴይ ከዛ በኋላ ወዝ ፋይን አይነት ነገር ብሎ ሶፊ ይመልሳል። ከዛ ባህር ዳር ነኝ ይላል ሶፊ ደግሞ። ከዛ ያኛው ሰውዬ ደግሞ ኦኬ ለስራ ነው ሲለው ሶፊ ደግሞ አዎ በዛው ሰው አግኝቼ ፈታ ለማለት ይለዋል። ከዛ ያኛው ሰውዬ ደግሞ ኦኬ ባህር ዳር ቆንጆ ነቻ ሲለው ሶፊ ደግሞ አዎ አሪፍ ናት ይለዋል። ከዛ በኋላ ስልክህን ላክልኝ ቴሌግራም ላይ ላውራ፣ እቺን አንደር ላይ ናርጉባት ቴሌግራም ላይ ላውራ የሚለውን ጽሁፍ ማለት ነው። እንዳለ እንደዚህ ነው የሚላቸው ለቴሌግራም ወስዶ ነው እዛ ጋር እርኩሰቱን የሚያወራቸው ማለት ነው። ከዛ ጥያቄ ምልክት ያደርጋል። ሄይ ሄይ ይላል። ከዛ ደህና ነህ ይላል። ከዛ በኋላ ሄይ ብሎ ይጽፋል። ልጁ ኢግኖር አደረገው ማለት ነው። ልጁ ዝም አለው ማለት ነው። እና እንደምታዩት አንድ ወንድ ልጅ ለሴት የሚጽፈውን ጽሁፍ ነው ሶፎንያስ ለወንድ የሚጽፈው ከወንድ ጋር ቻት ለማድረግ የሚሞክረው ማለት ነው። ልጁ ሲባንን ተወው። ሌላ የተላከልኝን መረጃ ደግሞ ላሳያቸው። አሁን ይህ ሁላ ነገር ሳያወጣ ከሁለት ነገር ይሄ ሌላ ነው። አሁን የአንዱን ሰውዬ ጨርሷል። ሌላ ደግሞ መረጃ እያወጣ ነው። 3 ቀን በፊት የተላኩልኝ መረጃዎች ናቸው። ይኸው ሶፎንያስ ዋስዩን ይላል። ከዛ ልጅ ይኸውላችሁ የእናታችን የቅድስት ድንግል ማርያምን ስም ጠርቶ በእሱ አንደበት ልትጠራ ይገባል።
ሰዎች ሁሉ ይወዷታል፣ ያከብሯታል ማለት አይደለም። እኛ የምናከብራት እናታችን ቅድስት ድንግል ማርያም እና አዶናይ በአፋቸው የሚጠሯት ቅድስት ድንግል ማርያም የተለያዩ ናቸው። እዛ ጊዜ ጠራት፣ ማታ ሄዶ በመጠጥ ሲራጭ ሲጨፍር አደረ። ከዛ ይህን ይመስላል። ይሄ ዴይ 7 በዩቱብ ቻናሉ እንዲሁም በቲክቶክ ገጹ ላይ በራሱ ዴይ 7 በሚለው 389 ሺህ ሰው ፎሎ በሚያደርገው ገጹ ላይ የተናገረው ነገር ነው። ሶፎንያስ እንደዚህ ተመሳሳይ ነገሮች ለሰው ሜሴጅ ይልካል። ከዛ እንደዚህ አይነት ተመሳሳይ ጥያቄዎችን ይጠይቃል ማለት ነው። ሩት ስልክልሽ እኮ ቢያልሽ ጂሚ ቤሪያው ጥያቄ አለ? እስካሁን ያልተጠየቀ አዲስ ጥያቄ አለ? አይ የለኝም፣ ግን እየተቆራረጠ ስለሆነ ኮፒ ሊንክ ያደርጉልኝ። እሺ ኮፒ ሊንኩን እስቲ አድርጉት። ኮፒ ሊንኩን ታብታቡን እያደረጋችሁ ነው። ቴንኪ ሙሌ እንኳን ደህና መጣ። ሰላምታ አቅርብና 2 ደቂቃ አለክ። መሰረታዊ እስካሁን ያልተጠየቀ ጥያቄ ጠይቁት። ኮመንት ላይ እንደዚህ ነክ እንደዛ ነክ ማለት ሳይሆን ልጁ አስገባችኋለሁ። ጥያቄያችሁን አቅርቡለት። ያልተመለሰ መልስ ካለ ለራሳችሁ ውሳኔ ትወስናላችሁ። እስካሁን ግን በተቻለ መጠን መልስ ለመመለስ እየሞከረ ነው። እናንተ የጠየቃችሁትን ጥያቄ ሙሌ መጠየቅ ትችላለህ። እሺ በጣም ሩቅ አገር ላይ የምንሰማ የነበረ ነገር በሩቅ ዓመታት ማለት ነው ኢትዮጵያ ውስጥ በዚህ ልክ መሰማቱ መታየቱ በጣም የሚያሳዝን ነገር ነው። ይህንን ነገር ሰዎች እንደ ቀላል ነገር እያዩ ነው። አሁን ፍሬዘር ላይም የሚፈርዱ ሰዎች ብዙ ናቸው። ኮሜንቶችን እዚህም ላይ ሳይሆን በሌላ ቪዲዮዎች ላይም ኮሜንቶችን አንብቤያለሁ ብዙ። ስለዚህ በዚህ ነገር ያው ለፍሬዘር ልቤ አይውረድ ለማለት ነው። ምክንያቱም እግረኛው ሚዲያ ላይ ቀርበው ልጁ ሲጠየቅ በሳምንት 2 ቀን ቪዲዮ ወጥቼ ወይንም ዜና ምናምን ሰራለሁ አለ። ከዛ ቀጥሎ ደግሞ የቤት እመቤት ነኝ እና የቤት እመቤት ነኝ፣ በቃ ቤት ስቀመጥ የቤት እመቤት ነኝ ብሎ ነው የመለሰው ይሄ ልጅ። እኔ የሰማሁት እግረኛው ሚዲያ ላይ የሰማሁት ነገር ማለት ነው። ስለዚህ ይሄ ልጅ ጋዜጠኛ ነው። ምን አይነት ቋንቋ ምን አይነት አማርኛ ተመርጦ ሚዲያ ላይ እንደሚወራ ይሄ ልጅ ያውቃል። ስለዚህ ጋዜጠኛ ነው። ዝም ብሎ ወይም እንደኔ አይነት ሰው አይደለም፣ ወይም እንደ ሌሎቻቸው አይደለም፣ የሚዲያ ሰው ነው ማለት ነው። ስለዚህ ስንት ዓመት ጋዜጠኝነት ሙያ ላይ ተሰማርቶ ሲሰራ የነበረ ሰው እግረኛው ሲጠይቅ የቤት እመቤት ነኝ ብሎ ነው መልስ የመለሰው ማለት ነው። እኔ በብዙ ነገር እርግጠኛ በዚህ ልጅ እርግጠኛ እንደሆነ ያደረገኝ መልስ አንድና አንድ ይሄ ነው። ወንድ ልጅ እንዴት የቤት እመቤት ነኝ ብሎ ሊናገር ይችላል? አንድ ወንድ ልጅ ኢትዮጵያ ላይ እንደዚህ አይነት ነገር ተሰምቶም ታይቶ የማይታወቅ ነገር ነው ማለት ነው። ከዚህ የተነሳ ይሄ ልጅ ትክክልም እንደዚህ አይነት ችግር ውስጥ ያለ ልጅ ነው ብዬ ግምት ለራሴ እንዲወስድ ምክንያት ሆኗል። ምናልባት ወደነ ፍሬ ስመጣ ፍሬዘር ማድረግ የነበረብህ ነገር ብዬ እንዳስተያየት የምናገረው ነገር ምንድን ነው? ካለኝ ሰዓት አንጻር ይህን ነገር ማጋለጡን ከፈለግ ለማጋለጥ ስትወስን ማድረግ የነበረብኝ ነገር አንድ የህግ አካል ይዘ በቃ አሁን ወጣቶችን ነው ዙሪያ ላይ ያሉ ጓደኞችን የምታውቃቸውን ነው ያረከው። ነገር ግን ሲቪል የለበሰ ሊሆን ይችላል ወይንም ኖርማን የዩኒፎርም የለበሰ ፖሊስ የጻፈውን ነገር እሱም ጋር ያለውን ነገር አሳይተ አሳምነ ቀጥታ ለህግ ነበር ከህግ ጋር ነበር ማገናኘት የነበረው። ስለዚህ እዛው ጣቢያ ነበር መያዝ የነበረበት። ጣቢያ አይደለም አንተ የምትወስደው፣ ፖሊስ ታዘጋጃለህ፣ ከዛ ትገናኛለች። ከዛ በኋላ ፖሊስ ይይዘዋል፣ ያለውን መረጃ ይወስዳል፣ አንተ ጋር የተጻጻፋችሁትን ይወስዳል ነበረ። ስትመቱም የነበረው ነገር
ምናልባት አትምቱ ያልከው ነገር አንተ ሞባይሉን ያገኘው መስሎ አትምቱ ያልከው ነገር ትክክል ነው። ማንም እዛ ቦታ ላይ ማታቀውም ሰው ሌባ ነው ወይም ሞባይል መንትፎ ነው ብሎ አንዱ መጥተው ማጅራቱን ብል ጥርሱን ቢያወልቅ ቢመታ ወንጀሉ አንተ ጋር ይመጣል። ከህግ አንጻር እንደዛ ነው የሚሆነው። ምንም ነገር ላይ ባልተጣራ ነገር ላይ ማንም ፍርድ መስጠት አይችልም፣ መምታት አይችልም። ነገር ግን ለህግ ነው አሳልፎ መስጠት የሚቻል ነበረው። ግን እንደዛ አድርጋችሁ ልክፍ አድርጋችሁ አቤላ ምን እንደሚያወራ እንደነበረው ከዛ መጨረሻ ላይ ደግሞ ለቀቃችሁት። አሁን የለቀቃችሁት ነገር እሱ እኮ መጥተው አዲስ አበባ መጥተው እኮ ዝም ብል ይሄ ነገር ምናልባት ላይገለጥ ይችል ነበረ። ነገር ግን እሱ ደግሞ መጥተው አዲስ አበባ መጥተው ደግሞ ሌላ ነገር ዘባረቀ፣ ጻፈ፣ የተለያየ ነገር አለ፣ ተዘረፍኩ፣ እንደዚህ ያደረኩ እንደ አዳማ ምናምን ብሎ ስም አጠፋ። ከዛ እናንተ ደግሞ ይህንን ምላሽ ለመስጠት ምን አደረጋችሁ? ይህን ነገር አወጣችሁ፣ አጋለጣችሁ። በአንድም በሌላም እግዚአብሔር እንደዚህ አይነት ነገር እንዲጋለጥ ስለፈለገ ምናልባት እንደዚህ አይነት ነገር ተከናውነዋል። ኦልሬዲ ይሄ ልጅ ተጋልጠዋል። የራሱ ሚዲያም ስጠይቀው ራሴን ለማስተካከል ወደ ጸበል ምናምን የሚል መልስ ሰጥቷል። ስለዚህ ሰውየው አምኗል ነው እኔ እያልኩ ያለሁት። ይሄ ልጅ በአንድም በሌላም አሻም ሲጠይቀው ጸበል ገብቻለሁ ራሴን ለማስተካከል ነው ያለው። ስለዚህ ምን ሆኗል? ከ50 ቀጥል፣ የምትጋፈጥ ያለውን ነገር ተጋፈጥ። ምንም የምትፈራው ነገር የለም። የህግ አካልም ምናልባት በዚህ ዙሪያ ላይ ልጁን ምናልባት ቁጥጥር ስር ካረገ በኋላ አንተን ሊጠራ ይችላል። ከዛ አንተ ያለህን መረጃ ይዘህ መቅረብ ነው ሊኖርብህ የሚችለው። እንደዚህ አይነት ነገሮች ይለመዱ። ስለዚህ ማጋለጡን እንቀጥል የሚል ነው። አመሰግናለሁ። ሰዓት ወሰድኩ መሰለኝ። አመሰግናለሁ። ጥያቄ ነበራለሁ እናንተ ማበረታ